ይሄ ጋይስ እንደ ከረማችሁልኝ የቻምፒዮንስ ሊግ የመጀመሪያ ዙር የፈርስት ራውንድ የሆነውን 16ቱን ዙር ጨዋታ የተመለከትንበት ቀን ነበረ። በሚገርም መልኩ ዛሬ ሲቲ 3-0 በሆነ ውጤት በሪያል ማድሪድ ተሸንፏል። በጣም ነው የሚገርመው። ቸልሲ 5-2 ተሸንፎ ቅስሙ ስብርብር ያለ ይመስላል። ድጋሚ ያንሰራራሉ ተብሎ አይገመትም። የእንግሊዝ ቲሞችን ምን እንደነካቸውን እንጃ። የእንግሊዝ ፕሪሚየር ሊግ ከቻምፒዮንስ ሊግ ይበልጣል ብለው ብዙ ሰዎች ያወሩ ነበር። ግን እንደታየው መሬት ላይ ሆኖ እንደታየው አልመሰለም። በጣም በሚገርም ሁኔታ የኔ ቡድን ሊቬ እንኳን 1-0 በጋላታሳራይ ተጠጥቷል። በጣም ነው። ትላንትና ትንሽ በስጬ ላይ ነበርኩት። ቪዲዮም እንዳልሰራ ግን ትንሽ ውጤቱ የሚከረበት ስለሚመስል ብዙም አላስፈላጊ ሆኖ ስላላገኘሁት ነው ቪዲዮ ያልሰራሁት። ኒውካስትል ከባርሳ 1-1፣ አትሌቲኮ ማድሪድ ቶተናም በማድረግ 5-2 በሆነ ውጤት አሸንፈውታል። ግን የዛሬው ጨዋታ ነበር ለየት የሚለው፣ በጣም ለየት የሚለው። አርሰናል 1-1 አርሰናል ተንጓቶ ባለቀ ሰዓት ነው እሱንም ሪጎሪዮን አግብቶ 1-1 የወጣው። ፔጄ ቼልሲ 5-2 ዋው! በጣም ግራ የሚያጋባ ነገር ነው። ቼልሲ የዓለም ዋንጫ አሸናፊ ነው። ፔጄን አሸንፎ ነው የክለብ የዓለም ዋንጫውን የወሰደው። ግን ዛሬ በቀል ይበሉት ዱላ ይበሉት 5-2። ግን እንደዛም ቢሆን ብዙም የመጀመሪያ አካባቢ አቻዎች ነበሩ። አንድ አግብቶ ነበረ ፔጄ፣ ከዛ ቼልሲ፣ ከዛ ፔጄ 1፣ ከዛ 2 እኩል ሆኖ ነበር ቼልሲ። ግን ከዛ በኋላ መያዣው መጨበጫው ጠፍቷቸው በጣም ግራ በመጋባት ላይ ያሉ በሚመስል ሁኔታ ቼልሲ 5-2 ተሸንፏል። የሚቀጥለው እንግዲህ ኔክስት ዊክ ምን እንደሚሆን ምናይ ይሆናል። በጣም ግን የሚገርመኝ ነገር ወይ ጉዴ! ቦዶ ስፖርቲንግን 3-0 አሸንፎ እንዲሁም በቃ እኔ እንጃ የሁሉም ድጋፍን የሚያገኝ የሚመስለው ቦዶ በጣም በአስፈሪ ሁኔታ ነው እየመጣ ያለው። ቦዶ ይመቻቸው እንግዲህ የሚቀጥለው ሳምንት ነው ሁሉንም የሚለየው። ግን ማድሪድ ይሸነፋል ብለን እንደጠበቅነው አይደለም። ማድሪድ ቻምፒዮንስ ሊግ ላይ እንደታወቀ ነው። ሁሌ ቻምፒዮንስ ሊግ ላይ ሲሆን ተረጋግቶ ሰከን ብሎ ጨዋታዎችን ኮንትሮል አድርጎ እንዴት ብሎ ወደ ውጤት መቀየር እንደሚችሉ በተደጋጋሚ ያሳይቷል። እንደውም አብሶ እኛ ላይ ሊቨርፑል ላይ ስንት አይነት የማይረሳ ቀን አሳልፎብናል። የእንግሊዝ ቡድኖች ዋው በአብዛኛውን ማለት ይቻላል ተሸንፈዋል። ኒውካስትል እና አርሰናል መሰሉኝ አንዳንድ ነጥብ ይዘው የወጡት ቢሆንም ግን የሚቀጥለው ሳምንት በጣም ተጠባቂ እንደሚሆን ተስፋ አደርጋለሁ። ጋር ሲመቻችሁ እንግዲህ ይህንን ይመስላል